እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ዛሬም እንግዲህ ወደ እናንተ ተመልሼ መጥቼላችኋለሁ። ተመልሼ ስመጣ ከፋሚሊዎቼ ጋር አብሬ ከሆንኩኝ አብሬ ከበላው አብሬ ከጠጣው ትንሽ ቆየ። ወደ እናንተ ቪዲዮ እስከ ዛሬ ድረስ አላመጣሁላችሁ ነበረ። ዛሬ እንግዲህ ከእናቴና ከመጀመሪያ እህቴ ጋር አሪፍ ጊዜ ልናሳልፍ ነው። እናቴም አለች እንግዲህ እነሱ እየመጡ ነው፣ እየጠበቅኳቸው ነው። እዛው ሰፈር ውስጥ አካባቢ ነው ያለሁት እና እንግዲህ ፋሚሊዎቻችን ቡዜም አለች። ቡዜ ማለት ያው የቤቱ የመጀመሪያ ልጅ ነች። ባይዘዌ ቡዜን ማለት ነው እናቴ በ14 ዓመቷ ነው የወለደቻት እና እናቴ ልጅ እያለች ነው ቡዜ የተወለደችው ማለት ነው። እና እንግዲህ ዛሬ ከነሱ ጋር አሪፍ ታይም እናሳልፋለን ብዬ አስባለሁኝ። ያው በቪዲዮ ነው ብዙ ጊዜ ማላሳያችሁ እንጂ ከእናቴ ጋር እገናኛለሁ። ከጋሽዬም እንደዛው እናቴንም ደግሞ በቻልኩት ነገር ለማገዝ እሞክራለሁኝ። ያው እናት አባት ግዴታ በልጅ መደሰት አለባቸውና እንደዛም ብዬ አምናለሁ። ለነሱም ጭምር ነው የምንኖረው ማለት ነው እዚህ ምድር ላይ። እነሱ ከኛ የሚፈልጉት ሁልጊዜ እናትም አባትም ከኛ የሚፈልጉት እኛ በጤና እንድንኖር ብቻ ነው እንጂ ሌላ ነገር ከኛ ማንም አይፈልግም። ግን ደግሞ እኛ ግዴታችን ስለሆነ አንዳንድ ነገሮችን ማድረግ፣ እነሱ ሪስፔክት ማድረግ፣ ማክበር ምናምን ያስፈልጋል ማለት ነውና ዛሬ ከብዙ ነገሮች ወጥቼ ራሴ ከነበርኩበት ሙድ ራሴ ካለሁበት ነገር ወጣ ብዬ ዛሬ እስኪ ከፋሚሊ ጋር አሪፍ ታይም እናሳልፋለን ማለት ነው። እናቴን በጣም ነው የምወዳት፣ ጋሽዬንም እንደዛው። ለፋሚሊ ሟች ነኝ ባይዘዌ ማለት ነው። ምንም እንዲሆኑብኝ አልፈልግም፣ ክፉ እንዲነካቸው አልፈልግም። እድሜ ጤና ኖሯቸው በቃ ዝም ብሎ ባያቸው ለእኔ ጌጤ ናቸው፣ እናቴም አባቴም ማለት ነው። የምሬን እውነት በቃ ውበቶቼ ናቸው፣ ድምቀቶቼ ናቸው በህይወት መኖራቸው በራሱ ማለት ነው። እና እንግዲህ እግዚአብሔር እድሜና ጤና ጨምሮ ከዚህም በላይ እድሜ ያኑራቸው ነው የምለው ማለት ነው። ፋሚሊዎቼ እንግዲህ የኔ ውዷ እናት ዛሬ ከኔ ጋር አብራ ቪዲዮ ላይ ታያታላችሁ ማለት ነው። ትንሽ ቆየ እናቴን በቪዲዮ ካያችኋት ይመስለኛል ከኔ ጋር ከነ ሃይሚ ከነ ቡዜ ምናምን መታለች፣ አይታችኋታል። እና ባይዘዌ እኔ ወደ እናቴ አደላለሁኝ በመልክም ደረጃ ማለት ነው። እኔ እናቴን ነው ይመስለኛል ብዙ ሰዎች ይላሉ። ግን ደግሞ እስኪ መታ ደግሞ በደንብ አሁን ላይ ካለሁበት ነገር አንጻር ደግሞ ታስተያዩናላችሁ ማለት ነው። በፊት ይመስለኛል አልመስልም ነበር። አሁን ደግሞ እናቴን እየመሰልኩኝ ነውና እንግዲህ ፋሚሊዎች እነሱም እየመጡ ነው። ማዘር እየለበሰች ነበርና ለዛ ነው የቆዩት። ከርቀት እያየዋቸው ነው፣ እየመጡ ነው። እንግዲህ ዌልካም ብለን እንቀበላቸዋለን። ከነሱ ጋር አሪፍ ታይም እናሳልፋለን። ይህንን ቪዲዮ እስከ መጨረሻው ማየት እንዳትረሱ። ስለዚህ ሁላችሁም ሰብስክራይብ አድርጉ። ላይክ ያላደረጋችሁ ካላችሁ ላይክ እያደረጋችሁ ተቀላቀሉን። የኔ ውብ እናት ባይዘዌ እናቴ እድሜዋ ገና ነው ይመስለኛል። ቡዜን ባያችሁበት ጓደኛዋ እንጂ እናቴ እናቷ አትመስልምና የኔ ውድ እናት፣ የኔ ያለኝ የኔ ሁሉ ነገር ናነሽ እናት፣ እንዴት ነሽ? ባይዘዌ ማታም አብረን ነበር፣ ግን ወዲያ ነው ትናፍቀኝ። ደህና ናችሁ? ወንድም አለ እንዴት ነሽ? ያ ውዷ እናቴ እስከዛሬ ነው ወደዚህ ትንሽ ቆየሽ ከኔ ጋር ሚዲያ ላይ ከመጣሽና ውዷ እናቴ እሷ ነች። እሺ የምኮራባት የምኖርላት ምርጧ እናቴ ማለት ነው። እና እናቴ ከአንቺ ጋር ከተገናኘን ትንሽ ቆየ። በቪዲዮ ነው በአካል እንገናኛለን። ብዙ ሰዎችም አላዩሽምና እስኪ ዛሬ ከእናተ ጋር ቆመ ማየት እንፈልጋለን እያሉኝ ነበርና እናቴ አንቺን እመስላለሁ እንዴ? ነኝ ብዙ ሰዎች ከእናትህን ትመስላለህ እያሉኝ ነው። አሁን ላይ ነው ፋሚሊ በፊት አልነበረም። ሲያዩ አሁንስ እንዴት ባይዘው ማለት ነው። ጊዜ ለእናቴ አንቺ ነሽ እናት የምትመስሉ እንጂ እሷ አይደለችም። እንደዚህማ ደስ ይለኛል። ያው ስትባል እናቴ ደስ ይለኛል። አንተ ነህ ወሰንኩት። አይ እናቴ አሁን ማለት ነው ምን ሆነ መሰለሽ፣ አሁን ቡዜ ማለት ነው ያንቺ ልጅ አትመስልም። ብዙ ሰው እህትሽ ናት አይደል የሚሉት? በልጅነቷ ስለወለደ። በስንት ዓመትሽ ነበር የወለድሻት እናቴ? በ14 ዓመት። በ14 አገባሽ? በ15 ወለደ። በ15 ነው የወለድሻት? አስቡት እንግዲህ በድሮ በደጉ ሰዓት 14 ዓመት ነበር። ያው እሷን የመሰለ ትልቅ ልጅ እና ማለት ነው። ለማንኛውም ለማታውቋት ውዷ እናቴ እሷ ነች። የኔ ውድ እናት ኑሪልኝ።
እድሜ ጤናሽን ያብዛው። አሜን። እኛ ማለት ነው እናቴ ካንቺ የምንፈልገው ሙሉ ጤና ሰጥቶሽ እንዲህ ማየት ብቻ ነው። ከዛም በኋላ ያለው ነገር ለኛ ታዩ። እኛ እንሟሟትበትም እንኑርበትም ምንም እንሁንበት፣ አንቺ ብቻ ጤና ሁኚልን። እውነት ነው። እናንተ ምን እግዚአብሔር ይጠብቅልኝ። ከእናንተ ጋር ነው የማምረው እኔ ከእናንተ ጋር ነው የማምረው እኮ እናቴ። ከአንቺ ጋር ነው የምናምረው። አዎ ድምቀታችን ነሽ አንቺም ጋሽም። በመኖራችሁ እኛ በጣም ደስተኛ ነን። ምንም ነገር አትጨነቁ ስለኛ። እኛ እንኖራለን፣ ወጣት ነን። እሺ እናቴ ምንም ሆነን እንኖራለን። ስለኛ በምንም አይነት መንገድ እንድታስቡም እንድትጨነቁም አልፈልግም እናቴ። እኔ ካንቺ የምፈልገው በቃ ሁሌም ፈጣሪ የምለምነው እድሜና ጤና ስጥልኝ ነው። ስለዚህ አንቺ ደግሞ ራስሽን እየተንከባከብሽ በጤንነት መኖር ነው። ያስጨንቅሽ ምናምን ነገር ለኛ ታየው። ከዚህ በኋላ አሁን ደርሰንልሻል እናቴ። እንደ በፊት አይደለንም፣ ጥሩ ላይ ነን ያለነው ሁላችንም። አዎ ስለዚህ አንቺ ደግሞ ይህንን ነገር ስታይ እግዚአብሔርን እያመሰገንሽ መኖር ብቻ ነው የሚጠበቅብሽ ማለት ነው። ልክ ነህ። አንድ ጥያቄ ልጠይቅሽ እናቴ። እንዲህ ስታይን እኔንም ኤፍሬምም ቡዜም የሉንም ሁላችንም እንደዚሁ ስታይን ምን አይነት ስሜት ይሰማሻል? በጣም ደስታ ነው የሚሰማኝ። እንዲህ ስትሰበሰቡልኝ በጣም ደስታ ይሰማኛል። ደግሞ እየተናገርኩ ነበር አንዴ ስትሰበሰባችሁ የተታደሰው ከሁሉም አንድ ላይ እናከብራለን እያልኩ ነበር። አንድ ቀን ሰብሰብ ብለን ደግሞ ታይናለሽ። አዎ ባይዘው ማለት ነው። እና የኔ ውድ እህት ዛሬ ከእናንተ ጋር አሪፍ ቀን እናሳልፋለን። ውሎዋን ከኛ ጋር ነው የምታደርገው። ፀጉር ቤት ካልገባች ፀጉር ቤት ትገባለች። እንደገና ደግሞ በቃ የሚያስፈልጋት ነገር የሴት ነገር እናቴ ዛሬ በቃ ፍሬሽን እናሰራሻለን። አልፈልግም አልፈልግም። ምን ችግር አለው? አልፈልግም ምን አልወድም ማለት ቀጠልልሻል። ልጄም ለምን ትሰሪያለሽ ነው ማለት ነው። የእናቴ የሥራ እጅ ስንት ነገር ያሳለፈ እጅ መሰላችሁ። አሁን አልፈልግም ስትል ዝም ብሎ እንዳይመስላችሁ። የምሬ ነው። የኔ እጅ እንደዚህ ያማረው የምታዩት ማለት ነው የእናቴ እጅ እንደዚህ ሆኖ ነው። ስንት ነገር ለፍታ ስንት ነገር ሰርታ ባይዘው እናቴ እኛን ለማሳደግ ተጋሽዬም ጨምራ ያልሰራችው ስራ የለም። ብዙ ነገር ነው የሰራችው። ረጅም ዓመት ጉሊት ሰርታለች ገበያ ውስጥ። እናቴ ያልሞከረችውን ነገር ብነግራችሁ ይሻላል። ሁሉንም ነገር ሞክራለችና እግዚአብሔርን ነው የምላችሁና ዛሬ ላይ ቆሜ ሁሌም እግዚአብሔርን አመሰግነዋለሁ። ዛሬ ላይ እናቴ ረፊ እኛ ያለንልሽ ብለናት በእኛ ኮርታ መኖሯ በራሱ ለኔ ትልቅ ነገር ነው እውነት። እና እነዚህ ነገሮች ሳስብ ፈጣሪ ነው ማመሰግነው ሁሉ ጊዜ ማለት ነው። የምሬን የቀን ስራ ሰርታለች እናቴ። ሌላ ምንድን ነው እናቴ የሰራሽው? አልሰራሁትም። ስራ ይሄ ምንድነው? በየሀገሩ ትሄድ ነበር። በየሀገሩ ለንግድ ትሄድ ነበር። ብዙ አይነት ስራዎችን ሰርታለች። ይሄ ምንድነው? ወንፊት ነው ምንድነው የሚባለው? ሰፋ ነበር። አልሰራው ስራ የለም። በቃ ገበያ የተባለው ሁሉም ሰርቻለሁ። በቃ አይታችኋል አይደል እናቴ። እና ዛሬ ላይ እንደዚህ አምሮብን የምታዩት እናቴ ውበቷ ረግፎ ነው። ባይዘው ውበቷ አልረገፈም። ገና ናት። ውብ ነው እናረጋት እኛ ብቻ እንቁምላት። እውነት ነው። በእናንተ ምን እርፍ ብያለሁ። አሁንም እናቴ ልብሽ ንጹህ ስለሆነ የዋህ ስለሆንሽ ነው ዛሬ ላይ ሁሉ ነገር ተስተካክሎልኝ በልጆችሽ እርፍ ያልሽው። እና ፈጣሪ ደግሞ የልብሽንም አይቶ ነው እግዚአብሔር አሁንም የልብሽን አይቶ ከዚህም በላይ እኛም ከፍ ያደርገን እና ያንቺ ጤና ያንቺ ደስታ ያንቺ መኖር ነው እኛ የሚያኖረን ማለት ነው እናቴ። አዎ እና ለማንኛውም ፋሚሊዎቼ ውዷ የምወዳት የኔ ዓለም የሆነች እናቴ እሷ ነች። እና እሷን ስታዩ ከዚህ በኋላ እኔ አስታውሱኝ እሺ። እንዴት ናችሁ? ሰላም ናችሁ ወይ ልጆቼ? ከውጭም ያላችሁ ሀገር ውስጥም ያላችሁ ሰላማችሁ ዝት ይበልኝልኝ፣ ተባረኩልኝ። እንዴት ናችሁ? እኔ ሰላም ነኝ። ይሄው ዛሬ ከልጆቼ ጋር መጥቻለሁ። ያው እያያችሁ ነው እናቴ መግቢያ ሁላ ለምዳ ማለት ነው። ሰላምታዋ ሁላ ከኔ ይለያል። እና ለማንኛውም ሰላም ብላችኋለች እናቴ። እና እንግዲህ አሁን ማለት ነው ምን እናደርጋለን መሰለሽ እናቴ፣ ጠዋትም አይደለ ቆንጆ ቁርጥ ልጋብልሽ ነው። ከዛ ቁርሳችንን በልተን ደግሞ ወደምትፈልጊ ቦታ ወስደን እናዝናናሻለን። ፀጉር ቤት መግባት ትፈልጊያለሽ? በቃ ዛሬ ታድያለሁ። ዛሬ ያንቺ ቀን ነው እናቴ። ዛሬ ያንቺ ቀን ነው። ዛሬ የፈለግሽውን ነገር የመሆን መጣለሽ እና እናቴ አሁን ወደ መኪና እንሂድ። ነይ በዚህ በኩል እናቴ
እናቴ እድሜሽ በእጄ ቢሆንና ባረዝ